ከጀዋር ኢትዮጵያ አውት ኦፍ ኦሮሚያ በመጀመሪያ የጂኦግራፊ ግንዛቤ የለህም አቶ ጀዋር ዘሜጫ። የጂኦግራፊ ግንዛቤ እንደሌለ ያለው ኢትዮጵያ በጣም ትልቅ ሀገር ኢትዮጵያ በጣም ትልቅ ሀገር ነች ማለት ያለብህ ኦሮሚያ አውት ኦፍ ኢትዮጵያ ነው እንጂ ኢትዮጵያ አውት ኦፍ ኦሮሚያ አይደለም። ምክንያቱም ምንቸት ከጋን ውስጥ እንጂ ጋን ከምንቸት ውስጥ አወጣም። ያን ያህል ነው። ለብሶ ረሳት እኮ ያቺ ሜጫን ይዘህ ምን ብትደሰው እዚህ ላይ ዋሽንግተን ዲሲ ሰዎቹ ምንድነው አሉ። ይሄ ደግሞ በቅርቡ የተቀላቀለ ኢንዲያን ነው ያለው። ሜጫን አድርገህ ጨርቅን አድርገህ ምናምን ለምን አሁን ግን ደስቷ አለብስ እንደዚህ መልበስ አለብን ብለህ ነበር አደባባይ ወጣው። አሁን አዲስ አበባ ለምንድን ነው አንተ ጣሊያን ስትሪፕ ሱት የምትለብሰው? ዋዶንቹ እንደዛ ለብሰህ ለምን አትሄድም? ጀዋር በእናትህ ልበስና ዞር ዞር በል። በእግሬ ደግሞ ሄድኩ ምናምን ትለው ስማ በእግሩ ሄደ ሰው አበበ ቢቂላ ነው ይከበራል። ለጎሳው በእግሩ ሄደ ሰው አይደል? አበበ ቢቂላ የተከበረው ሮም በባዶ እግሩ ቶኪዮ በጫማ ድል ነሽው አበበ በሁሉም ከተማ ተብሎ የተዘፈነለት ኦሮምኛ ቋንቋ ተናጋሪ ወጣው አበበ ቢቂላ ነው። አበበ ቢቂላ ስሙን አልቀየረም። ያቺ ስለ እንዴት እንደምትዋሽ እና ይሄ ነው ይሄ የጀዋር እነዚህ ልጆች በሌላ አይደለም በእነ ጀዋር የኦሮማይዜሽን በትግሬት ኦሮሚያ ድሪም እነ ጀዋር በጣም ግራ የሚያጋባ ነው። ሚኔሶታ ሲሆኑ ፍሪ ኦሮሚያ ይላሉ። ሚኔሶታ ሲሆኑ ኢንዲፔንደንት ግሬት ኦሮሚያ ይላሉ። እዚህ ደግሞ ሚሊኒየም አዳራሽ ሲመጡ ደግሞ እሙምባ ይላሉ። እንደገና ደግሞ ባህር ዳር ሲሄድ ደግሞ አቶ ጀዋር እንደገና ኢትዮጵያ ይለናል። አቶ ጀዋር አንዱ ምረጥ 10 ቦታ ውትወዛወዝ ፖለቲካ በአማርኛ ላይ የምትናገረው ነገር ሌላ ነው፣ በኦሮምኛ ሌሎች ሰዎች የምትናገረው ነገር ሌላ ነው። ይሄ ለሀገር የሚጠቅም ጉዳይ አይደለም። ስለዚህ በፊት የኢትዮጵያን ሕዝብ ኢንተለጀንስ የሰደበ ንግግር ያደረግ ራስህ ተዋርደህ አልጀዚራ ላይ ኢትዮጵያን ሕዝብ ያዋረድክ ሰው ምንድን ነው ያልከው? ኢትዮጵያ ተጭኖብኛል ያልከው። ልንገርህ አቶ ጀዋር አሁንም ደግሜ ኢትዮጵያ አንተ ልትጫንብህ ቀርቶ ለዱቄት መጫኛነት አህያ አትፈልግም። ሀገራዊ ስሜት ያለው ናሽናል ኢሹ ናሽናል አጀንዳ ይዞ የሚመጣላት ልጅ ነው ዛሬ ኢትዮጵያ የምትፈልገው እንጂ የሰፈሩንና የመንደሩንና የቤተሰቡን ጥቅም ለማስጠበቅ ነው። እሱማ በየሰፈሩ አለ። ችግሩ አሁን መሰለህ ጀዋር፣ አይ ገና ቦክስ መቼ ተጀመረ? ቦክስ የሚጀመረው መቼ መሰለህ? አንተም የቄሮ ፓርቲን ትይዛለህ፣ ዳውድ ኢብሳም ጨጨብሳም የራሱን ቄሮ ፓርቲ ይመጣል፣ ለማም የራሱን ፓርቲ ይዞ ይመጣል። እንትና ደግሞ አቦሌንጮም የራሳቸውን ፓርቲ ኦዲኤፍ ነው ጎኤፍ ምናምን የሚባል ፓርቲ ያላቸው ይዞ ይመጣሉ። ምርጫ ቦርድ ጋር ስትመዘገቡ ይሄንን ባንዲራና ዛፉ ለማን ነው የሚሰጠው? ያኔ ተጣቆሳላችሁ። እንኳን ራሳችሁ ተባብራችሁ አገር ልታስተባብሩ አይደል? ድንገት እስቲ ምርጫ ቦርድ ምዝገባው ይመዝገብ፣ ትደባደባላችሁ። ምክንያቱም 7 ኦሌፎች አሉ ይሄንን ባንዲራና ይሄንን ሎጎ ክሌም የሚያደርጉ ከከማል ገልቱ ከአስመራው ጀምሮ ስዊድን እስካለው ሌንጮ ሊታ ዩሮፕ ነው ምናምን እስካለው ዳውድ ጨጨብሳ አስመራ እስካለው ዳውድ ጨጨብሳ በሙሉ ከዛ እንዲሁም ለማ መገርሳም ክሌም ያደርጋል። ያኔ ነው በአንድ ሰው ነው የሚመዘገቡ። ደግሞ በጣም የሚከለክለው ህጉ በአንድ ሎጎና በአንድ ሰው ነው የሚመዘገቡ ነው ኤክስትራ። ስለዚህ አሁን ዛፍ ተወስዶብሻል፣ ቆጮ ይዘሽ መምጣት አለብሽ ወይ ሳምቲንግ ከሌላ ህብረተሰብ ተበድረሽ ወይ ሌላ ዛፍ የቡና ወይ ዋሊያ ኒያላ ምናምን አንበሳ ምናምን ይዘሽ መምጣት አለብሽ። ምክንያቱም 15 አንድ አይነት አርማ ሊኖር አይችልም። ቆሻሻ በማስወገድ ላይ እንገኛለን። ቆሻሻ በመወገድ ላይ ይገኛል። yes በጣም አሪፍ በጣም ቆሻሻ አንድ በጣም ቆንጆ በዳይ ሻርሙ ጣሊ ምልልኪ ከንከ በርባደ ጀቱ ሲዳ ኢሳ መተረት ይያረ ሙጤ ዝናሽ ከሰጥ ጃሪው በርባደ ሲዳ ኢሳ ጀዋር እንግ ማንካት አትችልም አንተ ውሻ ግማታ ካናቢይ ነው ሚስንጀተ ማስመር አላፍተ ጀርተ ነፍሴ ከዚህ በኋላ ትግስት የሚባል የለም። በጀዋር ቀልድ የለም። አንተ አብይ ብሎ መንግስት አያውቅም ነው መንግስትን ከነ ጀዋር ይጃለተ ጅብቴ ጥንብ የሻርሙ ጣልጅ ኢትዮጵያ ተ ይጃርተ በርባዱ ኢትዮጵያ ሰንተ ሙጤ ዝናሽ ከሰጥ ጃሪ ባለጌ ጀዋርን ግን ማንካት እንደማትችል የነገርኩ ነው። ሱራኬ ተከራቲ ገና ፖለቲካ ይለጉም አንተ ባለጌ እንተሎ ሻርሙጣ ተለለ ያከረስ ይልንጉም አንተ ውሻ ማናገር እንደማትችል የነገርኩ ነው። አንተ ባለጌ ገማታ አትችልም በጭራሽ አንተ ውሻ አከነተ ሲጎም ነዲቃ አላሲፊ ቢልልኪ ከትል ገሃነም ግባ ጠምበ ገማታ መጀመሪያ ነው። ጀዋር ሲዲሲ ከወያኔ መቀለቲ ገልጨ ጀደ ጀዋር ማናገር እንደማትችል የነገርኩ ነው። አንተ ውሻ ጥንባታ ባለጌ ነምን ያርከስ ይዶፍናኔ መንግስቲ ፎቶ ያኪ ተካርግኔ ካከናከና አከናስ ሲዝናሽ ተትለ ቢደቡ
ሱራ ሚቲ መታ ከለሲ ጉም ነገና ገባ አንተም ብሎ መንግስት ውሻ የውሻ ልጅ ጀዋሪን እንኳን ስለሱ ማውራትና ያለሱ ፍላጎት ሲሙን ራሱ መጠቀም እንደማትችል የነገርኩ ነው አንተ ባለጌ አመሲ ገለውን ጀቻጀር ከናፍ ወጆለን ኦሮሞ በከጅል ተሪት ተሙትዩ ደገርቶ ታሚት ጀዋ ደገራን ሳ ኦሮሞ አከ ከቲና ሞሊን ሱራ ከውፉሊ ገዲ ፉኑ ፉኑ ጅዶ አንተ ግማታ የውሻ ልጅ ማርቲ ከሰን ፎቶ ወረዳ ካዮን ንገልማን ጅሮ ካዮ ሚልክ ነምን ደገረ ጀተመርቲሳ ጀዋሪ ሱራ ወረዳ ጀዋሪን ተቆጀዲቲ ድጋሜ ሰፈረ ሳይጋይቲ ነፍጠኛ ሀርከናዳ ወጀዲቲ ጀለመተ ጀዋሪ ዋጀድ ገማታ ቪዲዮ ረከቱ ፈበት ጅሮ yoሮ ብራለ ኢትዮጵያ መሆን ባንታ ተጀመረ ባንታ አይጠፋ ትቀጥላለ Thank you.